ያ ረዘም ያለ ሰዓት ወስዶ ነው የተናገረው። አንድ መጨረሻ ላይ የተናገረው መስማማው ነገር ብልጽግና መጥቶ ትግራይ ላይ መንግስት ቀይርላቸዋለሁ ወይም ፓርቲ አቆምላቸዋለሁ ቢል ማንም አይቀበልም ያለው እውነት ነው። ለዛም ነው ከፕሪቶሪያው ስምምነት በኋላ የፌደራል መንግስት እዛ ውስጥ ገብቶ መሳተፍ እየቻለ የማይሳተፍበት ምክንያት። ግን ደግሞ አሁን ነፍሳችንን ያድናል ብሎ ዩዘር ኔም አይ ቲንክ ጁንታ የእንትን የሸገር ጁንታ የሚለው ወንድም ያውን የተናገረው የሚለው ነገር ምንድን ነው? ቲፒኤልኤፍ አዳኛችን ነው የሚለውን ነገር አትልቀቁ ነው የሚለው። የትግራይ ህዝብ ደግሞ ነቅቷል። አሁን ቲፒኤልኤፍ አንተ እናት የተደፈረ ምናምን ዩኒፎርም ስታይ የምትለው ከሻቢያ ዩኒፎርም በላይ የሚዘገንናት ዩኒፎርም የለም። የሻቢያ ዩኒፎርም በተሰራ በስነ ስርዓት በተሰራ ሪሰርች አቶ ጌታቸው ረዳ እኮ ፕሬዝዳንቱ የነበረው ክልሉ ነግሮሃል። ከ70% በላይ የደፈረው የሻቢያ ወታደር እንደሆነ ተረጋግጧል ሲልህ አንተ አዳኜ ነው የምትለው ቲፒኤልኤፍ ጽምዶ ብሎ ሄዶ ከሻቢያ ወታደር ጋር እየመጣ ነው። ስለዚህ መከላከያ ሲሆን ይዘገንናታል ወይም ፋኖ ላይ እንደዚህ ትሆናለች የምትለውን ሻቢያንስ ላንተ ጽምዶ ጊዜ ሲሆን ማለት ነው። ይሄ ተነቅቶበታል። እዚህ አዲስ አበባ ውስጥ እንደዚህ እንደዛ ምናምን ዊ አይሆንም። ህዝቡ በጣም ፖለቲካሊ እየነቃ ስለሆነ በዚህ አይስማማም። ሌላኛው አሰብን የሰጠው ሬድዋን ምን አመጣው አሰብ ጋር? እኔ እኮ አንዳንዴ ምንም የማናውቀውን ነገር ራሱ ባንናገር ይሻላል። መቼ ነው አሰብ የተሰጠው? መቼ ነው የአሰብ ጉዳይ የተበላሸው የሚለውንም እኮ አታውቁትም ማለት ነው። የሽግግር መንግስት ኢህአዴግ ራሱ ሳይመሰረት ሳይመጣ እኮ ነው። ህግደፍና ቲፒኤልኤፍ እኮ ተስማምተው በረሃ ላይ የተሸጠ እኮ ነው። በሬፈረንደሙ ጊዜ መንግስት የሽግግር መንግስት እኮ ገና እየተቋቋመ እኮ ነው ይሄ ነገር የሰጡት። ከየት መጣ ሬድዋን በዛ ጊዜ? ታይም ላይኑን ራሱ ፖለቲካው እንዴት እንደሄደ ምን እንደነበረም ታሪኩን ብዙም ሳታውቁት ዝም ብሎ ቲፒኤልኤፍን አግንኖ በትግራይ ህዝብ ልብ ውስጥ ለማቆየት የኢትዮጵያን ህዝብ ደግሞ አምታቶ እንደዛ ለመሄድ የሚሞከረው ነገር በፍጹም እያስኬድ አይደለም። ዘንድሮ ያለው ፖለቲካ በፍጹም እንደዚህ አይነት ነገር መንገድ አይከፍትም እና ከዛ መውጣት ነው። አፋር ላይ አሁን እየተደረገ ያለው ነገር የአፋር ክልላዊ መንግስት ተነስቶ የተናገረው ወረራ ተደረገብኝ የሚለው የጽምዶ የመጨረሻው አሳይመንት ነው። ጽምዶ ፕሪቶሪያን አፍርሱልኝ ነው። የትግራይ ህዝብ ደግሞ ፕሪቶሪያ ይፈጸም ነው የሚለው። ተፈናቃዮች ይመለሱ፣ ሰላም ይከበር፣ ዲዲአሩ ይፈጸም ነው እያለ ያለው። አንተ እንሞትለታለን የምትለው ቲፒኤልኤፍ ደግሞ የኔ ህልውና ከትግራይ ህዝብ ህልውና ይቀድማል ባይ ነው። እኔ ከኖርኩ ነው የምትኖሩት ባይ ነው። ይሄ እንዲታይና ጋድ ወጥቶ እንዲታወቅ የኢትዮጵያ ህዝብም የትግራይ ህዝብም እንዲያውቅ ተብሎ የተወሰደ ትግስት ነው። ገፍቶ 50 ምናምን ተወረረብኝ አለ። ፌደራል እንዲገባ ሞከረ። ጌታቸው ማህተም ቀምቶ ለማባረር ለመግደል ሞከረ። እነ ጻድቃን እነ ጀነራል ጻድቃን መቀለ መሄድ አልችልም እስኪሉ ድረስ እኮ የሆነበት ነው። ዛሬ የሀሳብ ገበታ የሚባል ዩቲዩብ ላይ አለ። ከአሉላ ሰለሞን ጋር ነበርኩኝ ቀርቤን ከአሉላ ሰለሞን እና ከገለታው የሚባል አንድ ሁለት ኢንተሌክቹዋልስ ጋር እዛ ጋር ቀርቤ የተናገርኩ ነበር። እዛ ላይ ሄደ ማየት ይቻላል። እነኚህን ሰዎች ገፍቶ ያስወጣ የራሱን አካል ገፍቶ ያስወጣ ቲፒኤልኤፍ እኮ ነው። ፕሪቶሪያ ላይ ቲፒኤልኤፍ እኮ አይደለም ሄዶ ከሰባቱ አምስቱ ቲፒኤልኤፍ ውጭ ያሉ ሰዎች ናቸው እኮ። ግን ቲፒኤልኤፍ የትግራይን ህዝብ በቁጥጥሬ ስር አስገብቻለሁ 5 ለ1 አምባዋቅሬ ከጄ አያመልጥም ብሎ ነው አምልጦኛል ብሎ የሚያስበውን ትግራይ ፒስ ፎርስ የሚባለውን አድኛ ይገላሉ ብሎ አፋር ተሻግሮ ገብቶ ነው የአፋርን ህዝብ እየወረረ ያለው በሻቢያ መልእክት ማለት ነው። ዛሬም አንተ ለስሙ የአዲስ አበባ ልጅ ነኝ ትላለህ፣ ግን ይሄንን ለማስጣል ስምህን ራሱ ጁንታ ብለህ ይሄንን ለማስጣል ወገብህን ቀስረ ስትናገር ሰማለሁ። በጣም እኔ ሰው አያውቅም ብለህ ይሁን ወይስ ራስህን ሳታውቅ ቀርተህ ይሁን አይገባኝም። ሌላኛው እዚህ ቤት ውስጥ የተነሱ ሐሳቦች ውስጥ የአዲስ አበባ ህዝብ አይ ቲንክ ጃፒኖ ያነሳው አላውቅም፣ የአዲስ አበባ ህዝብ በማይፈልግበት መንገድ እንዲኖር ተደረገ የሚባለው የአዲስ አበባ ህዝብ እየኖረበት የነበረው መንገድ ሽንት ቤት የሌለው ለ10 12 ቤተሰብ አንድ ሽንት ቤት መጠቀም የሚፈልግበት መንገድ ነው እንዴ? ሰው በእዳሪ ግድግዳ ላይ ስድብ የሚጽፍበት አኗኗር ነው እንዴ አዲስ አበባ ህዝብ የሚፈልገው? አይፈልግም። ይሄንን በማይፈልግበት መንገድ ማለት ምን ባዝሩም ያለው ቤት፣ በሩ የሚዘጋ ቤት፣ ጎርፍ ውስጡ ማያልፍ ቤት። እኔ ከአውሮፓ ምናምን ስመለስ እነሱም ባዝሩም ካላቸውማ ምን ልሰራ ተሰደድኩ ነው እኮ። በምን እንለጠጥባቸዋለሁ ነው ወይ አለማወቅ ይሁን አላውቅም። እንዴት ነው በማይፈልግ ሰው እንዴት ይፈልጋል እዛ ውስጥ መኖር? እና ከዛ ውስጥ መውጣቱ ትንሽ ችግር ሆኖ የታያችሁ ይመስለኛል። እና በዛ ደረጃ ቆሻሻን መውደድም ጥሩ አይደለም።
ያለውን ልዩነት ሄዶ ማየት ደግሞ መቻል አስፈላጊ ነው ብዬ አስባለሁ። የቀለበቷ ጉዳይ ተመላልሳ ተነስታለች። አንተ ዮኒ ቅድም ያነሳው ጥያቄም በዚሁ ይመለሳል። ቀለበቷ ማድረግ የሚችል ሰው አለ፣ ማድረግ የማይችል ሰው አለ። በዓለም አቀፍ ደረጃ ማለት ነው። ቀለበቱን ማድረግ ቀለበት እምላችሁ ከውጭ ሀገር ጋር ከሻቢያ ሆነ ከኤርትራ መንግስትም ሆነ ከየመን መንግስትም ሆነ ከግብጽ ከማንም መንግስት ጋር መስራት የሚፈቀድለት አለ፣ መስራት የማይፈቀድለት አለ። አንድ ሀገር ብዙ ሰው የማያውቀው ሊሆን ይችላል እዚህ ውስጥ ከምሰማው ነገር አንፃር አንድ ሀገር ሉዓላዊ ነው የሚባለው ሶስት ነገር ነው ሉዓላዊ የሚያደርገው። አንደኛ ሉዓላዊ ድንበር ሲኖረው ነው። ሁለተኛ አንድ አይነት ፖፑሌሽን ሲኖረው ነው፣ በዛ ድንበር ውስጥ የሚኖር ህዝብ ማለት ነው። ሶስተኛና የመጨረሻው ግን መንግስት ሲኖረው ነው፣ ሶቨሬን የሆነ መንግስት ራሱን ችሎ የውጭ ጉዳይ ገንዘብ ማተም የሚችል ሰራዊት ማሰማራት የሚችል እነኚህን መብቶች ማንም የማይጋራው። የፈለገ ሰው ተነስቶ ገንዘብ ማተም አይችልም፣ የፈለገ ሰው ተነስቶ ሰራዊት ማቆም አይችልም፣ የፈለገ ሰው ተነስቶ ከውጭ ሀገር ጋር ቀለበት ማድረግ መፈራረም መነጋገር አይችልም ማለት ነው። እነኚህን መብቶች እነኚህን ፕሪቪሌጆች ኤንጆይ የሚያደርግ መንግስት ሲኖርህ ሉዓላዊ ሀገርነት ይባላል፣ ድንበር ህዝብና መንግስት። ስለዚህ ቀለበት ማድረግም መንግስትን የሚመራው ነው የሚችለው። አይ እኔም እሱን ሲያደርግ አይቻለሁ ከማናንሼ ብሎ ተነስቶ ከኤርትራ ጋር አይቻልም። እሱ ባንዳነት ነው። መንግስት ሲያደርገው የውጭ ጉዳይ ግንኙነት ነው። አማጺ ወይም ደግሞ እገሌና እገሌ ተነስተው የሌላን ሀገር ኢንትረስት እዚህኛው ሀገር ላይ ጭናለው ሲሉ የራሳቸው ሀገር ላይ ባንዳነት ይባላል። ቴክስት ቡክ ይሄ የዲክሽነሪ ትርጉሙ። ይሄን እንግዲህ ብዙ ሩም ውስጥ እየተናገርን ነው። ወይ ኖት አትይዙም ይሆናል ኮመንት ላይ ወይ ቢዚ ሆናችሁ ከሆነ በደንብ አዳምጡ። መንግስት ካልሆንክ በስተቀር ከውጭ ሀገር ኢንትረስት ጋር ሰርተህ የራስህ ሀገር ላይ ግፊት ካደረግክ ባንዳ ነህ። ይሄንን እንግዲህ ከፈለጋችሁ ዶክመንት አውጥተን ከብሪታኒካ ከምን ልናሳይ እንችላለን ማለት ነው። ትክክለኛው ሶ ቀለበት ማድረጉ ዝም ብሎ ያገኘ ሰው ማድረግ አይችልም ማለት ነው። ለሚስት ሲሆን ሺ ሴድ የስ ማለት ትችላለህ ቀለበት አድርገህላት። እንደ ሀገር ግን ከውጭ ሀገር ጋር መገናኘት መነጋገር ቀለበት ማድረግ ጃኬት መሸላለምም የሚችለው የፌደራል መንግስት ዋናው ሀገሩን የሚመራው መንግስት ብቻ ነው። ሌላኛው ኦሮሚያ አውት ኦፍ ኢትዮጵያ የሚል ነገር ተነስቷል። እሱም ሁለቴ ነው የተነሳው። ኦሮሚያ አውት ኦፍ ኢትዮጵያ ያለው አንድ ሰው ነው። እዚህ ዩቲዩብ ላይ አገዛዝ አንቀጥቀጥ ብለው ከናንተው ሰዎች ጋር ከነዘመነም ጋር ከናቦይ ስብሃቱም ጋር እዚህ ጋር አይተናል እኮ በድብቅ ጓዳ እኮ አይደለም የተነጋገሩት። በአደባባይ ዘንጠው እኮ ሸሚዛቸውን ተኩሰው መጡ እኮ። ዘመን ቪዲዮውን ቀርጾ ላከ። እነኛም ሸሚዝ ለብሰው መጥተው ኦሮሚያ አውት ኦፍ ኢትዮጵያ ከተባለው ሰውዬ ጋር እኮ አየናችሁ አብራችሁ። አይ ኦሮሚያ መገንጠል አለባት፣ ኢትዮጵያ ጨቋኝ ናት መገንጠል አለባት ይላል ያላችኋቸው አካላትም ደግሞ እንደዚህ ይላሉ ብላችሁ እናንተ የምታምኑት ማኒፌስቶአቸው ላይ አላየሁም እኔ። ከትላንትና ወዲያ ሱዳን ላይ ስብሰባ ነበራችሁ ከነሱ ጋር። ግልጽ የሆነ ኢንተለጀንስ ምንግር የዛሬ ወር እኔ ኢትዮጵያ እያለሁኝ ኤርትራ ውስጥ ስብሰባ አድርጋችኋል። ከነምግበ ሰዎች ከፋኖስ ካሉ ሰዎች ከነሱ ሰዎች ስብሰባ ተደርጓል በኤርትራ መሪነት። ሶ እየተሰበሰብክ አብረህ እየቆመርክ አብረህ መሳሪያ እየታጠቅ ድሽቃ እየተለዋወጥክ ሚዲያ ላይ መተህ ዩቲዩብ ላይ አገዛዝ አንቀጥቀጥ እያልክ መተህ እኔን ምን አድርግ ትለኛለህ? ኦሮሚያ አውት ኦፍ ኢትዮጵያ አንተ ነህ እኮ አሁን። እኔማ ኦሮሚያ የኢትዮጵያና የኦሮሚያ ዕጣ ፈንታ ዘላለማዊ አንድነት አለው፣ የኦሮሞ ህዝብ ከኢትዮጵያ ማንነቱ አይነጠልም ስል ነው የኖርኩት ከተወለድኩበት ቀን ጀምሮ። ሶ ያብዬን ለምዬ የሚባለውን ተውት። ግልጽ በሆነ ሁኔታ ካገኛችሁት ጋር ትሰራላችሁ። የሀገራችሁን ኢንትረስት ከሚገፋ ጋር ከሻቢያ ጋር ከማንም ጋር ለምን የትም ፍጩ ዱቄቱን አምጩ ነው። ከሰይጣን ጋር እንሰራለን ብላችሁ በአደባባይ ነግራችሁናል። እግዚአብሔር ለዘላለም ይገስጸው እሱን። እናንተ ግን አብራበር እንትኖቹ ናችሁ፣ ግብራበሮቹ ናችሁ ማለት ነው በራሳችሁ ኮንፌሽን። ይሄ ከባንዳነትም የዘለለ መንፈሳዊ ባንዳነትም ጭምር ሊኖርበት ይችላል። ሶ ይሄንን አይነት ትብብር እያደረጉ እዚህ ጋር ተመልሶ ደግሞ መመጻደቅ እኔ አማራ ነኝ ስለዚህ ለዘላለም ኢትዮጵያዊነቴ አይነካም፣ ባንዳነት እኔ ሊያየኝ አይችልም፣ አያቴ ጥሩ ነገር ስላደረጉ እኔ ዛሬ እንዴ አያቴ ፖሊስ ነበር እኔ ሌባ ብሆንም ፖሊስ ነው ስሜማ አይባልም እኮ። እርግጥ ነው የአማራ ህዝብ ባንዳነት አያውቀውም በታሪኩ። ባንዳ ግን ከአማራም ከኦሮሞም ይወጣል። ዛሬ አንተ የባንዳነት ስራ ከሰራ በራስህ ሜሪት በራስህ ስራ ነው የምትወቀሰው። ሄደ ከሻቢያ ጋር ሰርተ የኢትዮጵያን ኢንትረስት አደናቅፋለሁ እያልክ አያቶቼ እኮ ሀገር ላይ ገንብተዋል ብትል ምን አገባኝ? የአብዲስ አጋም ዘርሁን የሚኒሊክም ዘርሁን የማንም ዘርሁን ዘርህ አይደለም ስራህ ነው የሚፈርደውና ባንዳነት ስራ ነው፣ ወንጀልም ነው ደግሞ። ሀገር መክዳት ትልቁ ወንጀል ነው። አስገድዶ ከመድፈር ከመግደል የሚበልጥ የሞት ፍርድ የሚያስፈርድ ወንጀል ነውና በወንጀል እየተሳተፉ እንደ ነፃ አውጪ አክት ማድረግ
አያዋጣም እላለሁ። አመሰግናለሁ። አይብዛባችሁ። አስገነኔ አንድ ክሌም ያደርጋት ነገር ነበር። ጥያቄ አለኝ። አንድ ክሌም ያደርጋት ነበር ልጠይቀው። እኔም እሺ ቀጥልና እኔም ጥያቄ እሺ ያ ሚታይ እንዴ ለእናንተ ስለሆነ ሐሳቡ ከዛም መኩም ይቀጥላል። ሚኪም ምንም አላለም በአሁኑ ሰዓትና አንዴ የሸገር ጁንታ አንዴ ይበልና ከዛ ወደ ሚኪ ሊድ ሶሪ ጌታቸው ረዳ ነግሮን ነበረ ሬሾ ሰርቷል። ያው ጌታቸው ረዳ እንደዛ ብሎ ከነገረውና አንዴ የሸገር ጁንታ ብዙ ጥያቄ ሊሆን ስለሚችል አያና ወይም ልዕልና በደንብ አድርጋችሁ ተምኬን ጻፉ። ስለዚህ እየጻፋችሁ መመለስ ነው። ታንኪ ጌታቸው ረዳ ፐርሰንቱን ሰርቶ እሱ አምኖታል። ለሱ በሚመቸው ፖዚሽን እየሄደ ስለሆነ ጌታቸው አምኖታል። እኔ ግን ልጠይቀውና እና ታዬ ደንደአ የተናገረው እውነት ነው ማለት ነው። መከላከያውን የመተው ኃይል የለም ብልጽግና ፕሮፓጋንዳ ስሩ ብሎ ያልነው ብሎ ታዬ ደንደአ በአደባባይ በሚዲያ መጥቶ ነግሮናል። ስለዚህ እሱስ እውነት ነው ወይ? እሷንም አብሮ ይሁን ይመልስልኝ። ልቀጥል እኔ ጥያቄ ቀጥል። ባንዳን ኤክስፕሌን ያደረገበት መንገድ አለ አይደለ? ከኤርትራ ጋር ከሌላ ጋር እና ይሄ ያደረገውን እሱ ባንዳ ብሎ ያደረገውን በጠቅላላ አሁን የሚያመልከው አብይ አህመድ ያንን ሁሉ አድርጎት አልፏል። ዛት ምንስ ማለት አብይ አህመድ ባንዳ ነው እያልከን ነው ማለት ነው አቶ አያና። ምክንያቱም አብይ ስልጣን ላይ ከመውጣቱ በፊት ከኢሳያስ ጋር አብሮ ይሰራል። ለኦነግ መረጃ ሀገሪቷ መረጃ እያወጣ ይሰጥ ነበረ። ሌሎችም ነገር ያደርግ ነበር። ስለዚህ ባንዳ ካልከው ባንዳ መሆን ወይንም ባንዳ የሚባለው አብይ አህመድ ስለሆነ ይሄ ነገር አይምታታም። አሁን ካልከው ጋር አሁን መንግስት ነው ለሀገር ይሞታል ትላለ። ለሱ ጥቅም ሲሆን ባንድነት አይደለም። ለሱ ጥቅም ሲሆን ከሌላ ጋር መስራት አሁን እነዘመንን አምጥተሃል፣ እነዘመንን ሌሎችንም ተናግረሃል ማለት ነው። ለነሱ ሲሆን ባንዳነት ነው። እሱ ግን ስልጣን ከመያዙ በፊት ያልፈነቀለው እንትን የለም፣ ያልፈነቀለው ጉድጓድ የለም አይደል? ህወሓት ስልጣን ላይ በነበረበት ዘመን መረጃዎችን የኢንሳ መረጃ እያወጣ ይሰጣል። ለኦነግ መረጃ ከውስጥ እያወጡ ይሰጡ ነበር። ስለዚህ ተምታታብኝና ያው በአንድ አካል በአንድነት የሚጀምረው ከአብይ አህመድ ነው ለማለት ነው። የሁለቱን ይመልስና ሚኪ ይቀጥላል። አዎ ለሚኪ ይቀጥላል። አንድ ደቂቃም የማይፈጅ ነው። በጣም ቀላል ነገር ነው የሚጠየቀው። እኔ አይ ዶንት ኖ አይ ቲንክ እንትኑ ቀለል ያለ ነው መሰለኝ። ከፌዘር ዌይት የሚባል እና ከክብደት በታች እንዳይሆን አንደኛ ታዬ ደንደአንና ጌታቸው ረዳን በምን ካፓሲቲ እንዳወዳደራቸው አላውቅም። ጌታቸው ረዳ የትግራይን ክልል እኮ እያስተዳደረ ነበር፣ ፕሬዚዳንት ሆኖ ማለት ነው። ሁለተኛ ጌታቸው ረዳ በህልም ያየሁት እንትና ጠርቶ ጓዳ ነገረኝ አይደለም እኮ ያለው። ሌላ ኢንዲፔንደንት የሆነ ድርጅት ያደረገውን ጥናት እኮ ነው የሚነግር። ገለልተኛ ተቋም ያደረገው ሪሰርች ነው ማወራለህ እኮ እንጂ ጌታቸው ረዳ ኢኒ ሚኒ ማይኒሞ የትኛው ነው የበለጠ የጠፋው እኮ ብሎ አይደለም። እንደዚህ ጁላይ ምራቅ ተፍቶ እንዲያደርገው አይደለም ያገኘው። በሪሰርች የተሰራን ነገር ጠቅሶ ነው የሚነግር። ታናላ ለቮይሱ አንተ ታዬ ደንደአ የተናገረው ውሸት ነው እያልከኝ ነው። አጭር አማርኛ ምነግርህን ነገር እንድትረዳ ማይኩን ብትይዞ ዮናስ ልዩነታችን እኛ እናዳምጣለን። ምን መሰለህ፣ የሸገር ጁንታ አንድ ነገር ልንገርህ። ተምከን ምን ይሆን መሰለ፣ ሰው ይፈርዳል። ገባ? ሰው አዳማይ ስለሆነ ሰው የሚፈልገውን ሐሳብ የሚስማማውን መግዛት ይችላል። አንተ በፈለክበት መንገድ አይመልስልህም። አንተም እሱ በፈለገበት መንገድ እንደማመለሰው ግልጽ ነው። ስለዚህ ሰው ግን እታች ያለው ኦኬ ይሄ ነገር ትክክል ነው፣ ይሄ ነገር እንዲህ ነው የሚለውን በደንብ አድርጎ ይመልሳል። ስለዚህ ያ እኛ እየሰማን ስሙ we listen and we don't judge በሚለው ማለት እንትን በነገራችን ላይ ማወዳደረው ሰዎቹን እኮ ራሱ አይደለም ማወዳደረው ማቴሪያል ነው ያቀርቡ ያሉት ማቴሪያል። እኔ መጥቼ እንደውም ዮናስ እንዲህ ሲያደርግ አይቻለሁ ስልህ እጅህን አምጣ ካላመንከኝ ብዬ እጅህን እንደዚህ መትቼልህ ልነግርህ እችላለሁ። እሱ ኢንፎርሜሽን ያለው ተአማኒነትና አንድ የውጪ ድርጅት በጉዳዩ ባለቤትነት የሌለው ድርሻ የሌለው አካል የሴቶችን ጥቃት ለማጥናት መጥቶ የሰራው ሪሰርች ማለት ጥናት ማለት ነው። አንድ ሰው ጠይቀ ሳይሆን በደንብ ተጠንቶ የተሰነደ ነገር ሁለቱን እኔ እጅህን መትቼ የነገርኩህንና በሪሰርች ተሰርቶ የመጣውን እኩል ከሆነ ለአንተ የኢንፎርሜሽኑ ችግር አይደለም፣ ያንተ ችግር ነው። ለአንተ ተምሎ የተነገረህም እውነት ነው፣ በሪሰርች የተሰራም እውነት ነው ማለት ነው። ቬሪፊኬሽን ፓወር የመለየት አትችልም። እዚህ የሚሰማን በሺህ የሚቆጠር ሰው ያውቃል።
ኢንዲፔንደንትሊ የተሰራ ሪሰርች ከ70% በላይ የሻቢያ ወታደሮች ናቸው ሴቶችን የደፈሩት መቀሌ ላይ የሚለውን አቶ ጌታቸው ከኋላ ኪሱ ከደረቅ ኪሱ ያወጣው ሳይሆን ከሌላ ከገለልተኛ አካል ጥናት ያመጣው ነው። ስለዚህ እሱንና ታየ ደንዳ እኔ እንደውም የሆነ ሰዓት ላይ የሆነ ነገር አይቻለውኝ ብሎ የተናገረው ሰምቻለሁ ብሎ የተናገረውን ካላመንከኝ ይሁን ልማልልህ ብሎ ማለት ነው። እሱንና ይሄንን ጎን ለጎን አድርገህ ካየ ችግሩ ታየ ደንዳና ጌታቸው መሃል አይደለም፣ ያመጡት ኢንፎርሜሽን መካከል አይደለም፣ አንተ ጋር ነው ችግሩ ያለው። ኢንፎርሜሽን እንዴት እንደሚለይ እንዴት እንደሚመረጥ አታውቅም ማለት ነው፣ ምርቱንና ግርዱን። ሶ እዛ ላይ ነው ችግሩ። እሱ ችግር የለውም፣ ብዙ ሰው ያውቃል። ስለዚህ እነኚህ ኢንፎርሜሽኖች የሚወዳደሩ ማለት ስላወዳደርክ ግን አንተ ላይ ኢምፕሊኬሽን አለው። ለዛ ነው ተጠንቅቀን እንናገር። ከኦነግ ጋር መስራት ከውጭ አካል ጋር መስራት ነው እንዴ ጓዶች? እኔ ላስት ታይም አቼክድ እኮ ኦነግ የሀገር ውስጥ አድርጎት ከሆነ አድርጊያለሁ ብሎ ከተናገረ ኦነግ እኮ የኦሮሞ ነፃ አውጪ ግንባር ነው አይደል? አማጺም ሆነ ተቃዋሚም ሆነ ፖለቲካው ትክክልም ሆነ ስተት ኦነግ የኢትዮጵያ የፖለቲካ ታጋይ ነው። ሻቢያ ደግሞ የጎረቤት ሀገር መንግስት ነው። የጎረቤት ሀገር መንግስት አሁን እንደ አማራ የሚያጫውታቸው እነኚህ ረፍዶ የደረሱ ብሔርተኞች የሚሳሳቱት ነገር ምንድነው? ሻቢያ ሲጀምር በአማራ ነው የጀመረው። አማራ አጥፊ ነው፣ ገዳይ ነው፣ የልመራው ብሔር ብሔረሰቦች ጠላት አድርጎ በመሳል ጀመረ። ግንቦት ሰባትን ያስተናግዳል፣ ኦነግን ያስተናግዳል፣ ከቲፒኤልኤፍ ጋር አሁን ጽምዷል። ሁሉንም ነው ያፋሩንም ሁሉንም ይጠራል። ኢትዮጵያ ውስጥ ችግር እስከፈጠርክለት ኢትዮጵያን እስካቆራቆዝክለት ድረስ ሻቢያ ስፖንሰር ያደርጋል። ድሽቃና ዝኪኒ በፋኖ አልተጀመረም፣ በቲፒኤልኤፍ አልተጀመረም። ሲሰፈርለት ነው የወጣው ተቃዋሚ። ጥይት ይሰጣል። ለምን? ኢትዮጵያን ብቻ አዳክምለት እርስ በርስ እየተባለ አማራ ላይ ነው ታርጌት አድርጎ የጀመረው። ልክ ቲፒኤልኤፍ መጥቶ ስልጣን ሲይዝ ኢህአዴግ ሲመጣ ፊቱን ከአማራ ላይ አዙሮ እነ ግንቦት ሰባትን እያስተናገደ ጠላቱ አድርጎ የትግራይን ህዝብ ሳለ። ትግራይን በዝባዥ እንደሆነና የኢትዮጵያ ህዝብ ላይ እያደረሱ ያሉት ጉድለት ብሎ የትግራይ ህዝብ እንደ ጠላት አድርጎ ስሎ ለ20 ዓመት 30 ዓመት ኦልሞስት ቆየ። ልክ ፕሪቶሪያ አግሪመንት ሲፈረም ፊቱን ወደ ኦሮሞ አዙሮ ኦሮሞማ ብሎ መናገር ጀመረ። በቀደም ሶስቱን ፖለቲካ ውስጥ አክቲቭ የሚባሉትን ሶስቱን ብሔሮች ታርጌት አድርጓል ባለፈው 50 ዓመት ውስጥ። ስለዚህ ሻቢያ አይመርጥም። ውስጥ እስከተጣላህለት ድረስ ድርጅትም አይመርጥም፣ አይዲዮሎጂም አይመርጥም። በእናንተ አልተጀመረም፣ ሲያስታጥቅ ነው የወጣው። ዛሬ ከሻቢያ ጋር ሄደህ መስራት ይሄን በማድረግ የሚታወቅን አካል አብሬ ሆኜ ከሱ ተቀብዬ ከሱ ጋር ሰርቼ የራሴን መንግስት ወጋለሁ ማለት ባንዳነት አይደለም ብሎ ማሰብ ምንም አለማወቅ ነው። አለማወቅን ሰው ፊት ከማሳየት ውጪ ምንም ትርጉም የለውም። ኦነግ ጥያቄ እየመለሰልኝ አይደለም። አካሄድ እዚህ ጋር እኔ የምጠይቅህ ስምህ ማን ነው ስትባል የአያቴ ስም እያልክ ነው ያለው። አብይ አህመድ የሚያስተላልፈው ኢንፎርሜሽን ከኢንሳ በፊት ማለት ስልጣን ላይ ከመውጣቱ በፊት ኦነግ ሻቢያ እዛ ኤርትራ በነበረ ሰዓት ለማን ነው የሚሰጠው ኢንፎርሜሽን? ለሻቢያ ነው የሚሰጠው አይደል? ሻቢያ ነው ኦነግ የሚያስተላልፈው። ስለዚህ ኦነግ ጋር ዳይሬክት ኮንታክት አለ። አንተን ክራይቴሪያ አውጥተሃል አይደል? አያና ሚውት አረግልሃለሁ። ጥያቄ ላስተካክልልና ሚውት አረግልሃለሁ። ጥያቄሽ የተባላክ ነበር። አንዴ አቶ አያና እባክህን የባንዳነትን ኤክስፕሌን አድርገሃል አይደል? ከሀገር እንደዚህ ማድረግ እስቲ አንቺ ደግመሽ ንገሪኝ። እንዴት ነው የተረዳሽው? ባንዳነትን ያስረዳሁትን ስቴክስ ድገሚልኝ። ኦኬ እሺ። ባንዳነትን እኮ ስታስረዳ እኮ ያው አማርኛ ነው የምናወራው መሰለኛል። ባልከው ልክ መሰረት ከሌላ ሀገር ጋር ሆኖ ሀገርን መውጋት፣ የሀገርን ኢንፎርሜሽን ያወጡ መስጠት፣ ይሄ የጠቃቀስካቸውን ነገር በጠቅላላ ኦኬ። አይ ተረድተሻል። ቀጥይ። እሺ እኮ ይልክ የጠቃቀስካቸውን ነገር በጠቅላላ አብይ አህመድ ስልጣን ላይ ከመውጣቱ በፊት አድርጎት አልፏልና አሁን አንተ የምትቆምለት መንግስት ባንዳ አልነበረም ወይ? ለምንድን ነው ሌላው ለመስራት ሲያስብ ወይንም ሌላው ኢንፎርሜሽን ሊቀያየር ሲያስብ እንደ ባንዳነት የምታረገው? ስለዚህ ባንዳ ነው እየመራን ያለው ማለት ነው። ልትገረም አይገባም። ሌላው ከኤርትራም ከሱዳንም ከሰይጣንም ጋር ሰራለው ሲል ልትገረም አይገባም። ምክንያቱም አሁን ስልጣን ላይ ያለው ጨፍጫፊው መንግስት ሲሰራ ስለነበረ ሲያደርገው ስለነበረ አሁን ለኦነግ ነው የሚያስተላልፈው አልክ። ኦነግ ኢትዮጵያ የኦሮሞ ነፃ አውጪ ነው አልክ። ኦነግ የት ነበረ? ኤርትራ ነበረ እኮ። ኢንፎርሜሽኑ ለማን ነው የሚሰጠው? ለሻቢያ። ከሻቢያ አልፎ ነው ለኦነግ ጋር የሚደርሰው። ሀገራቸው ላይ እያንዳንዱ ኢንፎርሜሽን በሚገባ የደህንነት ወሬ በሚገባ ሰዓት
እነሱ አጣርተው ነው ወደ ሌላው የሚያስተላልፉት። ስለዚህ በአንድ አካል አብይ በት ቦታ አይደል። ለዛ ነው ተረድተሽኝ ከሆነ ብዬ የጠየኩሽ እና ኤክስፕላኔሽንሽ ከኢንትረስት ወይም ፍላጎት አንጻር ነው የሚታየው። የማንን ፍላጎት ይዞ ወደ የትኛው አካል ይሰራል ነው። ኦነግ ኢንትረስቱ በፖለቲካ ሊለያይ ይችላል ሀገር ከሚመራው መንግስት ጋር። የኦነግ የፖለቲካ ኢንትረስት ተለያየ ማለት ኦነግ የሌላ ሀገር መንግስት ነው ማለት አይደለም። ሻቢያ ኢንፎርሜሽን ይደርሰዋል የምትዩ ኦነግ በሻቢያ በኩል ኢንፎርሜሽን ይደርሰዋል የሚባል ነገር የለም። ኦነግ ራሱ ኮንታክቶች ነበሩት፣ ይገናኛሉ፣ ሰው አላቸው መሬት ላይ። ኦነግ ቀጥታ ሪች የሚደረግ ነው። ከኦነግ ጋር ኢንፎርሜሽን መቀያየርና ሻቢያ አስታጥቆ ኢትዮጵያ ላይ ማዝመት ሁለት የተለያየ ነገር ነው። ስለዚህ የማይገናኙ ነው። አፕልስ ኤንድ ኦሬንጅ ነው የምታወዳድሩት። አሁን እየሰሩ ያሉ አካላት ኢንፎርሜሽን መስጠት ምናምን አይደለም። በስነ ስርዓት ታጥቀው እንኳን ኢትዮጵያን አይደለም እኮ ግልጽ በሆነ ሁኔታ ዘመቻ አንድነት የሚባለውን ምግበይ ነው ያስጀመረው አይደለ? ምግበይ በራሱ ኢንትረስት አይደለም ያስጀመረው፣ የጽምዶ ኤክስቴንሽን ነው። እዛው ፋኖ ውስጥ ያሉ አካላትን እንዲመቱና እንዲያስተካክሉ አንድ እንዲያደርጉ ተብሎ የተሰጠ ትዕዛዝ ነው። ቅርብ ጊዜ ወልዲያ አካባቢ ላይ እየተደረገ ያለው ጦርነት ኪ ቦታዎችን እንዲይዙ የታዘዘው በማን ነው? እኛንን ብለው እኮ ራሳቸው ተናግረዋል። እኛንን የሰራናቸው ይላሉ። እኛንን የምንመራቸው፣ እኛንን እናስተካክለው። እርስ በርሱ ሌላ ሩም ነበርኩ እየሰማው ነበር። እርስ በርሱ ነው የምናቃነው። እዛው ፋኖ ውስጥ እንኳን ኢትዮጵያን እዛው ትግል ምትዩ ውስጥ ራሱ እርስ በርስሽ የሚያቃናሽ ከሆነ የሚዘውር ከሆነ የሱን ኢንትረስት አገልጋይ ነው። የአንድን ሀገር ኢንትረስት ይዞ ለሌላ ሀገር የራስን ሀገር መውጋት ባንዳነት ይባላል ትርጉሙ። አይ እዛ ሀገር ስላለ አሜሪካ ስላለ ወይም ሌላ ሀገር ስላለ ከተቃዋሚ ጋር ኢንፎርሜሽን ተለዋውጧል፣ ስለዚህ እሱን አስተካክላለሁ የሚለው የተሳሳተ በጣም ስትሬች የማድረግ ነገር ነውና ሁለቱም አይ ቲንክ ካለማወቅ ነገሩን ካለመረዳት የሚወጣ ይመስለኛል። አይ ቲንክ መልሼዋለሁ ጥያቄው። አሁንም በግልጽ መልስልኝ። መንግስት ላይ ያለው ስልጣን ሊወጋ ነው። አብይ የዛ ፓርት ኦፍ ሆኖ ነበር ኢንፎርሜሽን ሲያቀብል የነበረው። ስለዚህ ሀገሩን ስለሚያሟላ እሱ እየወጋ ያለው ይኸውልሽ ራሱ የሀገሬው ሰው ራሱ ሀገር መንግስት ሲዋጋ አማጺ ልትዩ ትችያለሽ፣ ሌላ ነገር ትችያለሽ እንጂ ባንዳ አትዩም። ቢኮዝ የራሱ ሀገር ላይ የራሱን ሀገር መንግስት እየተዋጋ ነው ያለው። ነፃ አውጪ አንዱ ይለዋል፣ አንደኛው አማጺ ይለዋል። እሱ ችግር የለውም። የሌላ ሀገር መንግስት ይሄኛውን ሀገር ሲወጋ ግን ተሻጋሪ ነው፣ ኢንተርናሽናል ነገር ነው። በዛ ውስጥ የሌላኛው ሀገር ፍላጎት አስፈጻሚ ሆኖ መስራት ባንዳነት እሱ ነው ትርጉሙ። እኮ አብይ አህመድ ሲሰራ ነበር። ዛ በሌላ ሀገር አልቆጠርኩት መሆን እኮ አያና እኮ ትክክለኛ ነገር አንድና አንድ ሲደመር ሁለት ነው እኮ የሚለው አራት ነው እያልኩ ባንዳ ነበር ማለት ነው። አብይ የትኛው ሀገር ነው አላልከኝም አያና። እኔ እሺ ለየትኛው ሀገር ነው ባንዳ ሆኖ ይሰራ? ሀገርን አዳምጠኝ። ለየትኛው ሀገር ሆኖ ባንዳ ስለሌላ ሀገር ባንዳ ሆኖ ሰራ እያልኩ ካለ እሱን ካልሰራ ባንዳ አይባልም ነው። አዳምጠኛ ነው። አላስጨረስከኝም። እሷ ዳይጀስት ማድረግ ከምትችለው ነገር በላይ መሰለኝ እየተወራ ያለው። ነገሩ ካድሬ ኮንብርት የለውም የሚያወራው ሁላ ነገር ነው። በፍቅር እንነጋገር። ዳይጀስት ማለት ከሆድ ጋር የተያያዘ አይደለም ግዴታ። ዳይጀስት ማለት ነገሩን ለማስተዋል ተቸገርሽ እያልኩሽ ያለሁት እንግሊዝኛ አረጋጉት። ነገራችሁ እንዲረጋ ሀሳቡን ጀስት በአንድ ፕሌን ላንጉዌጅ ልንገር። የጠየኳት የነበርኩት ለየትኛው ሀገር ነው? አሁን እናንተ ለኤርትራ ነው ተላላኪነታችሁ። ለየትኛው ሀገር ነው አብይ ተላልኳል ብላችሁ የምትከሱት ነው? ኦነግ ካልሽ ኦነግ ሌላ ሀገር አይደለም። አሳች ባንዳነት ሳይሆን ሌላ ወንጀል ካለ ሌላ ፈልጊ። ይሄ ባንዳነት የሚባለው ግን ለሌላ ሀገር ኢንትረስት ሲሆን ነውና ለሌላ ሀገር ኢንትረስት አልሰራም። ስለዚህ የባንዳነት ክሱን ልክ ይሄ ወድ ቀዶ በላ ኩላሊት ጠጣ ምናምን የምትሉት የውሸት ሻቢያ አትሞ የሚሰጣችሁን ትርክት እንደምትሉት ማለት ትችላላችሁ። ኖርማል ኮንቨርሴሽን ላይ ግን ዋጋ የለውም፣ ሚዛን የለውም በሚለው እንዲያዝልኝ ነው። ከዚህ በላይ ያለያዝባቸው ማይኩ ሚኪሻ መድረኩ አንተ ነው። በጣም ቴንኪው ታግሰ ስለጠበቀኝ በጣም አመሰግናለሁ። ምንም አይደል። አይ ኔትወርክ ከተስተካከለ አድርገው፣ ካልሆነ ግን አንድ ትንሽ ነገር ነው። እንዲያው እነ ዘመነ ካሴ
ከነጅዋር ጋር ተቀመጡ የምትለዋን ብቻ ነው። ኔክስት ታይም እንገናኛለን፣ ችግር የለውም በመደበኛ ሰዓታችን። አሁን ብዙም የጀመሩት እንትን እና እነ ዘመነ ካሴ ከነጅዋር ጋር ተቀመጡ ለሚለው አዎ በክብር የሀገሪቱ ጣፋንታ ማዕከላዊ ሴንተር ስለሆነ ፋኖ፣ ስለዚህ በውጭ ያሉ ደግሞ ያለውን ስርዓት የሚቃወሙ ጋበዟቸው፣ ሐሳባቸውን ሊሰሙ ተቀምጠዋል። ሐሳባቸውን ሊሰሙ ተቀመጡ ማለት ግን አብረው ይሰራሉ ማለት አይደለም። የኢትዮጵያ ዜጋ እስከሆኑ ድረስ ፋኖ ደግሞ ህልውናውን አስጠብቆ ኢትዮጵያንም እንደ ሀገር ነፃ ማውጣት ስለሆነ ዓላማው። ስለዚህ እነዚህን አካሎች ደግሞ ቁጭ ብሎ ሰምቷል። ይሄ ደግሞ ባንዳነትም አይደለም፣ ለምን ተቀመጠ የሚያስብልም አይደለም። ሐሳብን ለምን አሁን ያለው ስርዓት የለፍና ቲፒኤፍ ዛሬ በተደረገው እንትን ነው ልናወራ የነበረው። ሲወት እሱን ፎከስ አድርጊልኛ እንጂ ልልና ካን ዩ ዱ ዳት ፎር ሚ። እሱ ላይ ፎከስ አድርገሽ ብትናገሪ ደስ ይለኛል። በሱ ላይ ጀምርና አሁን በናገራችሁት ላይ እንትን እላለሁ። እኔ ግራ የሚገባኝ ነገር ቶፒኩ ያነበረ ለምን ወደ ብልጽግና እንደሄደ ነው ያልገባኝ። ለምንድን ነው የእነሱ አድርገውታል አላረጉትም? ያንን መሸፋፈን እና ከቨራፕ ነው ያየውባችሁ። የትግራይ ልጆችም ሲናገሩ ያየውት ማለት ነው። እንግዲህ በነጌታቸውም ወደው ስቴትመንት